አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ ረመዳን ሁለተኛ ቀናችን ነው። ይሄ ሁላችሁ እንግዲህ ድስት ጥጄ ያለሁኝ ሳሎን አልሰራ ነው። ይሄኛው ደግሞ የሩዝ ውሃ ጥጄ ነው። በዛ በኩል ደግሞ ሾርባ እየሰራሁኝ ነው ማለት ነው። እንግዲህ እንደዚህ ነው የረመዳን ስራ። እያሯሯጠን ነው እያዋከበን ነው ማለት ነው። እና እናንተ እንዴት ይዟችኋል? ረመዳን እኛ ጋር አልሐምዱሊላህ ይኸው ተያይዘነዋል። ምንም አይልም ዘንድሮ ረመዳን እንደውም ማሻአላህ አሪፍ ነው ማለት ነው። ብዙም አይከብድም ጅማሬው ደስ ይላል መጨረሻውን አላህ ያሳምረው ማለት ነው። እና ሾርባዬን እንትን እየጨመርኩኝ ነው። ምንድነው የጨመርኩት? ኩከር አዎ ሳየው ቀጠን አለብኝና ኩከር ጨመርኩበት ማለት ነው። እና በዚህ በኩል ደግሞ ሳሎና እየሰራሁኝ ነው። ሳሎና ነው የሰራሁት። የስጋና የዶሮ ሴትዬ ስጋ አትበላምና ለሷ ለብቻዋ ዶሮ ነው የሰራሁት። እነሱ ልጆቹ ደግሞ እንትን እየሰራሁኝ ነው። ልጆቹ እንትን እየሰራሁኝ ነው። ሳሎናት ለሐም ማለት ነው ስጋ እና እየተወገብኩኝ ነው። ጓደኞቼ አልመጡም። እነሱ ያግዙኛል። አልመጡም እነሱም ስራ እየሰሩ ነው ፎቅ ማለት ነው። ስራቸውን አጠናቀው መጥተው ያግዙኛል ማለት ነው። እንግዲህ ረመዳን ከባድ ነው እንደምታውቁት በጣም ይከብዳል። አሁን ስንቱን አቁላልቼ ዶሮውን ስጋውን እየከተትኩኝ ነው እዚህ ውስጥ ማለት ነው። ተቁላልተዋልኛል እሱን መሰል እያረኩኝ ነው። እንግዲህ ቲማቲም ጨመርኩበት ከላይ እዚህ ጋር ክዝባራ ነው የምጨምረው። በክዝባራ በዶንስ እዚህ ጋር ደግሞ ኩድራ ነው ድንች፣ ካሮት ያው ሳሎና ግድ ነው። እሱ ከተትኩበት እዚህ ጋር ደግሞ ሩዝ ከጎን ጥጄ ሩዝን ፈላ ጨመርኩበት ማለት ነው። እዚህ ጋር ጨው ጨመርኩበት ዘይት ቅድም አድርጌበታለሁ። ይሄ ደግሞ ያረኩት የእንትኑ መረቅ ነው። የዶሮ ስጋው የተቀቀለበት በማጥለያ አጠለልኩትና መረቁን ያረኩበት እዛው ላይ እና ከድና አድርጌው አሁን ደግሞ ወደ ሌላ ስራ ነው የምሄደው። አጂና አለኝ እዚህ ጋር ብዙ የሚታይ አይመስለኝም። አጂና ነው የእንትን ፈጣይር እንስራ ብላ ሴትዮዋ ጓደኞቼ መጡ። እነሱ ሲመጡ በቃ የያዘኝ ሁሉ ይለቀኛል። ደስ ነው የሚለኝ። አዋክባቸዋለሁ ነው እነሱም ይረዱኛል ጩኸቴንም እና እዚህ ጋር እንትን ልሰራ ነው ኸልያት ነኽል የሚባለው እሱ ልሰራ ነው። ዘይት ቀባሁት ቂጡ እንዳይዝ። ጅብን ኬሪ ልጬ እያዘጋጀሁኝ ነው ለእንትኑ ማለት ነው። ለኸልያት ነሕሉ በኬሪ ነው የሚሰራው። እያቃጠሉኝ ነው መጡ በቃ እያቃጠሉኝ ነው። ያቃጠልኳቸው እያቃጠሉኝ ሁላችንም እየተቃጠልን ነው። እዚህ ጋር እያማሰልኩኝ ነው። አንድ ቦታ መቀመጥ አልችልም። ብዛት ላይ የተጣደ ነገር ስላለ መሮጥ ነው። ረመዳን እኮ ከባድ ነው ወላሂ። ብቻ አልሐምዱሊላህ አላህ ብርታቱም ቁዋውም ይሰጠናል እንጂ በጣም ከባድ ነው ረመዳን። እዚህ ጋር ደግሞ ኸልያት ነሕል እንደዚህ በጣም ያፈጥናል። ሞክሩት እንደዚህ አድርጋችሁ ቆንጆ ነው። እንደዚህ በእጃችሁ በጥቅጥቅ ከምታደርጉ ይሄ እንደዚህ አድርጋችሁ እንደዚህ ክቡን አድርጋችሁ ማስቀመጥ ያፈጥናል። በጣጥቆ እንትን ከማለቱ እንደዚህ ማድረጉ ቀለል ይላል።
እና ሩዙን በቃ አውጪ ይኸውና አውጪ ስላት በማንኪያ አምጥታ ታሳየኛለች። ስለምጮህ እኮ ነው በኋላ ከምጮህብን ብለው ነው። እኔን ለማገዝ ነው እንጂ እነሱ ስራቸው አይደለም። አላህ ኸይር ጀዛቸውን ይክፈላቸው። ብቻ የሀገርን ሰው የመሰለ ነገር የለም። የምር የሀገር ሰው ምንም ቢሆን የሀገር ሰው ይሻላል ከማታውቁት። የሌላው እኮ አያዝንም። የሀገራችን ሰው ግን እንተዛዘናለን። በቃ አንዳችን ለአንዳችን ድጋፍ ነን ማለት ነው። እና እኔ በጣም ነው ደስ ያለኝ። ማለት ጓደኞቼ በፊት እዚህ ቤት ውስጥ ኢትዮጵያ እኔ ብቻ ነበርኩኝ። አፍሪካ ናይጄሪያ ነበሩ እንዳለ። አላህ እነሱን አሁን አስወጥቶ እንዳለ ኢትዮጵያ ያደረገው ማለት ነው። እና ደስ ነው የሚለው በቃ የምር እኔ በጣም ነው ደስ ያለኝ። አውቃለሁ አንዳንድ ቦታ በጣም ሀበሻ ለሀበሻ አይዋደድም ምናምን ነገር በቃ ጀስት ስራ ነው ገባችሁ። እና ስራ እስከሆነ ድረስ ከሀገራችን ተሰደን እስከወጣን ድረስ ተፈቃቅረን መስራት ነው። የሰው ልጅ ችግር የሌለበት የለም። ሁላችንም እንከን የሚባል የሆነ ደካማ ጎን አለን እና አንዳችን ለአንዳችን መደጋገፍ መሸፋፈን ግድ ይለናል። እና እዚህ ጋር ህልየት ነህሉ ይኸው እንትን ብዬ ጨርሼዋለሁኝ። ጠቅልዬ ጨርሼዋለሁ። ያፈጥናል። እንደዚህ አድርጋችሁ ሞክሩት። በጣም ነው የሚያፈጥነው። እንትኑን ማለት ነው። እንደዚህ ቆራርጣችሁ ስታስቀምጡ ያፈጥናል። በጣጥቃችሁ ከምታደርጉት እንዳምጣችሁት ጠቅልላችሁ በአንዴ እንትን ትሉት ሰዓት እንትን ይላችኋል ይይዝላችኋል እና በጣም አሪፍ ነው። እዚህ ጋር ጓደኛዬ ደግሞ ቡና እየፈጨች ነው። እኔ እዚህ ጋር ደግሞ የእነሱ ስሩ አልኳቸው። ተማሩ እስቲ ሙያ ላስተምራችሁ እያልኩ እያስተማርኳቸው ነው። ሙያ ይጠቅማል ያውቃሉ ግን ሙያ ይጠቅማል። የትም ቦታ ብንሄድ ይዘነው ነው የምንሄደው ሙያና ይሄ እኛ ምንበላውን ነው። የእነሱን ሰርቼ ጨርሼ እናንተ ስሩ አልኳቸው። ይሄንን በቃ እየተጨቃጨቅን እየተደባደብን እየሳቅን እንደዚህ ሆነን ነው የምንሰራው እና ደስ ይላል። ብቻ አልሐምዱሊላህ ዘንድሮ ረመዳን እኔ በጣም ማለት ደስ ይላል። ከእህቶቼ ጋር እንደዚህ ምናምን ነገር በጣም ደስ ይላል። እና እንደዚህ እየሰራን ነው። ይሄ ጌማት በኬሪ ነው የሚሰራው። አወፍረውታል ብታዩ ውፍረቱን ልነግራችሁ አልችልም። እብድ መፈንከቻ ነው የሚያክለው። ለሞራላቸው ስል ነው የበላሁት። ወፍረውት ነበረ በጣም መጣሁኝ ስቆጣቸው ቀንሱት። ለምንድነው እንደዚህ የምታደርጉት? ምንድነው እንደዚህ ምናምን ነገር እንደዚህ ብያቸው እትገኝ ማለት ነው። እዚህ ጋር ደግሞ ይኸውላችሁ እንጣላለን። ግን እኛ ጋማ ድራማ እኮ ነው ድራማ። የምር ደስ ይላል ብቻ እና እንደዚህ እየሰራን ነው። እየጠቀለሉ እኔ እዛ ጋር ሄድኩኝ እንትን ልሰራ እንትን እየሰራሁኝ ነው እየጠበስኩኝ ነው። 2 ዘይት ጥጃለሁ። ሰዓቱ ሳይደርስ ነው 15 ደቂቃ ሲቀረው ነው እኛ የምንወስደው ምግቡ ማለት ነው ወደ ውስጥ ይገባል። እና እንደዚህ እያደረግን ነው። ላንበላው እኮ ነው ዝም ብለን ሰምተን ረመዳን ጾም ስንሆን ምንጠግብ አይመስለንም። ከዛ በኋላ ደግሞ እንትን ይላል። እዚህ ጋር ደግሞ እኔ ጌማት እየጠበስኩኝ ነው። እኔ ያዘጋጀሁት ጌማት ነበረ እሱን እየጠበስኩኝ ነው ማለት ነው። ሳስብ ይጨንቀኛል አንተ ፊት መቆሜ ሚዛን ላይ ማኖረው የለኝ መልካም ስራ ስልክ
እዚህ ጋር ያውላችሁ ጌማችን ያልኩኝ የጸጥተን ያልኩት ይሄ ጌማት ነው። በጌማት በኬሪ ማለት ነው። ውስጡ ኬሪ ዱብል ኬሪ ያሉበት እኔ ከሁሉም ነገር ምን እንደሚያስጠላኝ ታውቃላችሁ? ይሄ ቆሞ ማማሰል ላይ በጣም ነው እጅ የሚያመው፣ ትከሻ ያማል፣ ብዙ ሰዓት ነው የምንቆመው፣ እግር ያማል ምናምን ነገር በጣም ከባድ ነው። እና እያማሰልኩኝ ብዙ ሰዓት ነው የሚፈጅው። ደግሞ ቶሎ አያልቅም፣ ቶሎ እንትን አይልም፣ ቶሎ አይቀላም፣ ደግሞ ይቆያል። እና ስጋ ጓደኛዬ እየጠበሰች ነው ትንሽ ብያት፣ እሱ እየጠበሰች ነው ከጎኔ ማለት ነው። ሁሉም ካልተተረጋገዘ ከባዱ ሰዓት ቶሎ ነው የሚደርሰው። እና ይሄ ብዙ ሰዓት ነው የቆየሁት ይሄን ሳማስል ማለት ነው። ከኋላዬ ገብታ ጨርሳለች ያው ጓደኛዬ። እኔም እያገዝኳት ነው። ለዛ ብዙም ልምድ የላትም ማለት ዘይት ላይ ምናምን ያስፈራል። ያው እኔ ለማገዝ ነው። ወላሂ አላህ ኸይር ጀዛችሁ ይክፈላችሁ የኔ ውዶች፣ በጣም ነው የምወዳችሁ። እሺ ሀቢባ ጂባ እወዳችኋለሁ። ይሄ ደግሞ እነሱ የሰሩትን አያችሁት? አጃይባ ናት እየከተተች ያለች ምን እንደሚያክል አወፋፈሩ ራሱ ብስሚላ። እኔ ራሳችን እኛ የምንበላው ነገር ስለሆነ እኔ ብዙም አያስጨንቀኝም። ተጨነቅኩለት። እዚህ ጋር እያማሰልኩኝ ነው አማስሉ ብያቸው ጥያቸው ነው የሚሄደው። ለምን ሌላ የምሰራው ስራ ስላለ ማለት ነው። ይሄው ሀቢባ መታ እያማሰለች ነው። ሀቢባ አጂባ ሀቢባ ናት እያማሰለች ናት። ወላሂ በጣም ነው የሚያደክመው ይሄ ጌማት እንትን ማለት። እኛ ጋር ደግሞ ሌላ ቦታ ቁጭ ብሎ ነው ሰው እንትን የሚለው። እኛ ጋር ደግሞ የመሬቱ ጋዝ የለኝም። በቁመት ነው ቆመን ነው የምንሰራው ነው። ከባድ ነው ብቻ አልሐምዱሊላህ። እዚህ ጋር ደግሞ ያው አይቀላም ደግሞ ቶሎ እኮ አይቀላም፣ ያ ይቆያል። ይበቃዋል አውጣው እያለችኝ፣ ኧረ ተይ ግን ሊጥ ልታበይ ነው እንዴ? ከመወፈሩ በዛ ላይ ሊጥ ይሆንብናል እያልኳት፣ ወይ አጥናችሁ አልሰራችሁት እያልኳቸው እዚህ ጋር ሾርባ ሊቀምስ ሄጄ ነው። ካሜራ ፊት መቅመሱ ከበደኝ እና ጨው አንሶታል። ጨው ልጨምርበት ነው። ጨው የለውም። ጨው ጨመርኩበት። ቲማቲም ይበቃዋል እያለችኝ ነው። አይ ይበቃዋል አልኳት። ቀላ ብሏል። ቻልካት አጣች። አሁን ሳምቡሳ አጠብሳለች። ይሄ ሳምቡሳ ነው። ካሜራውን ወደዚህ ያመጣሁትና እኔ የምሰራውን ስላልነበረ ቂጣ ምናምን እየበጣጠቅኩኝ ነው። ቂጣ እዚህ ጋር ቂጣው ላይ ያፈሰስኩበት ፈሪድ ይባላል። በአረብኛ ፈሪድ ይሉታል። ቂጣ ሳሎና ይሰራል።
ከዛ ቂጣ ተበጣጥሶ ምናምን ከላዩ ላይ ደግሞ ያ የተሰራው ሳሎና ይገባበታል። ፈሪድ ይሉታል አረቦቹ። ረመዳን በጣም የሚወደድ ምግብ ነው። ይወዱታል። እኔ እንኳን ብዙም አልወደውም፣ አይመቸኝም። እነሱ ግን ይወዱታል። አይቀርም ሁሉ ቀን በቀን ነው የሚሰራው እሱን እንደዚህ ሰራራሁኝ። እንደገና ደግሞ እነዚህ ክፍት ነበሩ እንዲቀዘቅዙ ብዬ አሁን መውሰጃችን ሰዓት ስለደረሰ አወጣሁት ማለት ሸፈንኩት። ሸፋፍኖ መሄድ አለበት። ሀቢባ ደግሞ ሎሚ ጭመቂልኝ ብያት ሎሚ እየጨመቀችልኝ ወደ ሰላጣ ማለት ነው። ይሄ ሳሙሳ ደግሞ ለእነሱ ነው። ይሄ ጌማት ነው። እንዴት ነው አልወጣም አለኝ ስትለኝ ሄጄ አሳየኋት። እዚህ ጋር ደግሞ የሆነ ሶስት ልሰራ ነው። የሆነ ማባያ ሳንድዊች ሰርቼ እሱ ማባያ ነው። እንደዚህ እንትኑ ላሞቀው ከተትኩት፣ ማይክሮዌቭ ውስጥ ከተትኩት እንዲሞቅ። አጃይባ ቡና እያፈላች ነው፣ ተፍ ተፍ እያለች ነው። ሰዓት ደረሰ ፍጠኑ እያልኳቸው ነው። ፍጠኑ ሰዓት የለንም ቶሎ በሉ እያልኩ እዚህ ጋር ሶስ እያዘጋጀሁኝ ነው። የሰላጣ ሶስ ማለት ነው። ሀቢባ ፈጣይሩን አወጣችው ውስጥ ክትት አድርገዋለች። እኔ ደግሞ ሰላጣው ላይ ሶሱን ከተትኩበት ማለት ነው። ከዛ እያፈሰስኩኝ ነው። ይሄ ድብስ ይባላል። የተምር ጭማቂ ነው። ጌማት ላይ ይደረግበታል። ከዛ እዚህ ጋር ሰሊጥ ከላዩ ነሰነስኩበት። አሁን የስቲኪኒ ያመጣና በስቲኪኒ ይሄ ነገር የሚበላ ስቲኪኒ ይሰካበታል። አንዳንድ አንስተው ይበላሉ ማለት ነው። እና እነዚህን የሸፈንኩ ነው ሰላጣውን ጨርሻለሁ። ዛሬ እንደውም ብዙ ነው የተሰራው ላይ ሀቢባ አጃይባ ይሄ ሁሉ ሰርቻለሁ። ይሄ ደግሞ የኛ ክፍል ነው። ክፍላችን ገብተን ቁጭ አለን። ፍጥር ዛሬ ክፍላችን ነው የበላነው። ሀቢባ ክፍል ነው። ሀቢባ ናት ሰርፕራይዝ ያደረገችን ሳናቅ ማለት ነው። ሌላ ጊዜ ማር ቤት ነበረ የምንበላው እና ዛሬ ሳናቅ ክፍል ውስጥ አዘጋጀችና ሰርፕራይዝ አደረገችን ማለት ነው። ክፍሏ አዲስ ናት ማለት እኛ ቤት ገና ወር ከምናምን ሆነው ከመጣች የኔ ጓደኛዬ ናት። እኔ ነኝ ያመጣኋት ከሀገር ማለት እኔ ጋር እንድትሰራ ነው ያመጣኋት። እና ጓደኛዬ ናት። ሀቢባ ጓደኛዬ ናት። አጃይባ ጓደኛዬ ናት። ሁለታችሁም በጣም ነው የምወዳቸው። አላህ ይጠብቀን እና ደስ ይላል። እና ቡናችንም ፈልተዋል። ምግባችን እንደዚህ ፏ ብሏል። አሲሩም አለ። ሁሉም ነገር የተሟላ ነው። ያው ጾም ስለሆነ ታውቃላችሁ አይበላም፣ እሺ አይልም። ምግቡ እሺ ብሎ አይበላልንም እና እያዛኳቸው ነው። እንዴ እያበሸቁኝ እኮ ነው። አንዴ ጨው የለም ይሉኛል። እኔም ቡናው ጨው የለውም ምናምን እላቸዋለሁኝ። ዝም ብላችሁ ብሉ እያልኳቸው ነው። ዝም ብላችሁ ብሉ እና እያወራን እኮ ነው። አርፈን አንበላም። ግን ሀቢባማ አምሮባታል ድሬዋ ለብሳ። እኔ ከውካዋ በጣም እኮ ነው የምጮህባቸው ላይ ማለት ስራው ነው። እኔ ክፋት አይደለም። አዋክባቸዋለሁኝ። እንዲህ ካልሆነ ደግሞ ሰዓቱ ይደርስና የእነሱ ጩኸት እነሱ ከሚጮሁብን እኔ ብጮህባቸው ይሻላል። እዚህ ጋር ቡናው ጨው በዛበትና እኔ ቡና በጨው ነው የምጠጣው። ጨው በዝቶበት
ቡና ከላዩ ላይ ቅጅልኝ አልኳት። አሁንም በዝቶበታል፣ በጣም ጨው አብዝታበታለች ሀቢባ። አታውቅም እሷ ቡና በጨው እሷ ብታውቀው በስኳር ነው። እሷ አትጠጣም። ሻይ ነበር የምትወደው። ሻይ አላፈላንላትም። እኔ ረሳሁት። እሷ ለእኛ ጉድ ጉድ እያለች እኛ የእሷ ሻይ ማፍላት ረሳን። ያው እኛ የምንበላው አሁን ማድ ቤታችን አጽድተን ጨርሰን ነው ወደ ክፍላችን ገብተን ነው የምንበላው። ከዛ ይሄን በልተን ስንጨርስ ደግሞ እንሄዳለን ውስጥ እቃ አለ የሚነሳ እቃ። ጨው በዛበት አያችሁ። አሁን ድጋሚ ጨምሪልኝ አልኳት፣ ጨመረችለት፣ ጨመረችልኝ ማለት ነው ጨው። እና ብሉ እያልኳቸው ነው። እኔ እየበላሁኝ ነው። ጾም ስለዋልን መብላት አለብን። ምንም መሬቱ ምንም አልተመቸኝም። ይቀዘቅዛል። ወፈር ያለ ምንጣፍ የለውም፣ ስስ ነውና ይቀዘቅዛል። እና እየበላን ነው ይኸውላችሁ። እኛ ጋር ምለን እንዲህ ነው። የአጃይባማ እግሯ ብቻ ነው የገባው። እግሯ ብቻ ዘርግታ ተቀምጣ እግሯ ነው የገባው ማለት ነው። እኔም ብዙም እየታየሁኝ አይደለም። አጃይብ ሀቢባ ናት ዛሬ። የቪዲዮ መሪ እሷ ናት። ክፍሏም ስለሆነ ግንባር ላይ ያደረግናት ብሉ እያልኩ ሀቢባ ምንም ነገር አጃይባ ምንም ነገር አልበላም አለች። ቡና እንትን ጠጣች፣ ሾርባ ጠጣች፣ ውሃ በደንብ ጠጣች። በቃ ዘጋት። እንደዚህ እኮ ነው ድካም ሲደክም ውሃ ጥም። አሁን ቡናው ራሱ ድጋሚ ነው። አሁን እንኳን አዲስ ነው የቀዳች። በጣም ወፍራም ቆንጆ የሀገራችን ቡና ነው። እና ቡና ራሳችን እየገዛን ነው ምናምን የምንጠጣው። እና እየሳቅን እየተጫወትን እየተበሻሸቅን ነው ያለነው። ብቻ ደስ እንላለን። አረቦቹ ቢጮሁም ምን ቢሉም እኛ እዚህ ክፍላችን ፈታ እንላለን። ምንም መስሎ አይታየንም የእነሱን ጩኸት። እና ደስ ይላል። ማሻአላህ አላህ መጨረሻችንን የሚያሳምረው። ዘንድሮ ረመዳን ብዙም እንትን ጋጋታም ወከባም የለም። ጸጥ ረጭ ብሏል። ደስ ይላል። አልሐምዱሊላህ። ብቻዬ በሆነ አሁን የሁሉ ምግብ አቅርቤ አልበላም። እሺ አይለኝም። ስራውስ እንዴት ይበላል? ከዚህ በፊት ክርስቲያኖች ነበሩ። እነዛ ናይጄሪያዎች እንዳለ ክርስቲያን፣ እኔ ብቻ ነበርኩኝ ጾመኛ። እነሱ እንዳለ ክርስቲያን ነበሩና ብቻ ነበር የማፈጥረው። በጣም ነው የሚደብረው። ብቻ ወላሂ ከሰው ጋር ሲሆን ይሻላል። ብቻ ይከብዳል፣ ይደብራል። እና ዘንድሮ አልሐምዱሊላህ ደክሞኛል። ድክም ብሎኛል። አሁን ሰርቼ መጥቼ እዚህ ቪዲዮ ኤዲት ላድርግ ብዬ ገብቼ ነው። እና ወዶቼ አዲስ ያው እስቲ አበረታቱኝ፣ ሰብስክራይብ አድርጉኝ፣ ላይክ ሼር አድርጉልኝ እና ሰብስክራይብ አድርጉኝ፣ ሼር አድርጉልኝ። እስቲ ነው ዩቲዩብ ወግ ድረሰውና ነው የሚክፈለኝ። እኔም እኮ ከፈለኝ የምላላ ያድርገኝና ትንሽ ቀርቶኛል። አላህ ካለ ይከፍለኛል ኢንሻአላህ። እና ይሄን ይመስል ነበረ የዛሬ ምሽታችን ማለት ነው። ዛሬ ረመዳን ሁለተኛ ቀናችን ነው። አልሐምዱሊላህ ይሄው አላህ 2 ቀን አጾሞናል። አልሐምዱሊላህ አልሐምዱሊላህ ማለት ነው። እና ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱኝ። ኢንሻአላህ አላህ አቅሙና ቀዋው ከሰጠኝ 30ውንም ቀን እለቃለሁ ብዬ ተስፋ አደርጋለሁ። እናንተም አበረታቱኝ፣ ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። ኢትዮጵያ ሀገራችንን አላህ ሰላም ያድርጋት። ሰላሙን አላህ ያምጣልን። ችግራችን አላህ ያራግፍልን። በዚህ ረመዳን አላህ ወንጀላችንን የሚምርበት ጥሩ ሐሰናት የሚጻፍልን ዱንያ አኺራንም አላህ ያሳምርልን። ያአላህ ያከሪም አላህ ያልቅበት። የመጪው የዓመት ሰው የሚበለን ጀምረንም ምን ጨርስ አላህ ያድርግ።